በአማራ ክልል የሚካሄዱ ውጊያዎች ከሰሞኑ እንደ አዲስ በከባድ ዘመቻዎች ታጅበው መቀጠላቸው ተሰምተዋል። ፋኖ በበርካታ ጊዜያት እጅግ ግዙፍ የተባሉ ዘመቻዎችን ባውደው ውጊያ የወደቁ ጓዶችን መታሰቢያ በሚል በአማራ በአራቱም ማዕዘናት በማወጅ ካገዛዙ ቁልፍ ጄኔራሎች እስከ ኮሎኔሎች እንዲሁም እስከ ተራ ወታደር ድረስ በመደምሰስ ታሪክ መስራት ከጀመረው ውሎ አድሯል። ከሰሞኑም ዘመቻ አርበኛ ፈንታውን ገበየው በሚል ግዙፍ ዘመቻ በማወጅ ከጎንደር ጫፋ እስከ ጎጃም ድረስ የብልጽግናውን ኃይል እያርበደበደው ይገኛል። ሶስተኛ ቀኑን ባስቆጠረው ማለትም ሰኔ 13 2018 ዓ.ም የጀመረው ልክ እንደ አጼ ቴዎድሮስ ከጠላት ጋር ሲፋለም ውሎ ሰኔ 10 ቀን 2018 ተተኳሹን ሲጨርስ በራሱ ሽጉጥ መስዋዕትነት የከፈለው ታላቁ አርበኛ ፈንታውን ገበየው የከፈለውን ታላቅ ተጋድሎ ምክንያት በማድረግ ጀግና ቢሞት ጀግና ይወለዳል እንደሚባለው በአርበኛው የአማራ የቁርጥ ቀን ልጅ ስም የተጀመረው ተጋድሎ በድል ታጅቦ መገስገሱ ተነግሯል። በመተማ ወረዳ ዳስጉንዶና አካባቢው ላይ የሰፈረውን ያገዛዙ ጥምር ሰራዊት ባይበግሬዎቹ የአማራ ፋኖ ብሔራዊ ንቅናቄ በላይ ዝመይሰው ካሳ ሁለተኛ ኮር ከአራማራ ክፍለ ጦር በአርበኛው አጠቃ ሞገስ የተመራው ነበባሉ የበረካው ነብሮች ጠላትን በመደምሰስ በመማረክ ቀጠናውን እያጸዱ ታላቅ ድል በማስመዝገብ ታሪክ እየሰሩ እንደሚገኙ ታውቋል። በአውደ ውጊያው ስለደረሰው አጠቃላይ ቁሳዊና ሰብአዊ ኪሳራ መረጃዎችን አሰባስበናል። አብራችሁ ስትቆዩ ታደምጡታላችሁ። በደብረ ብርሃን ከተማ ዙሪያ ፋኖ አዲስ መጠነ ሰፊ ጥቃት መክፈቱ ተነግሯል። ከአዲስ አበባ በቅርብ ርቀት በሚገኘው ባሶና ወረና ወረዳ ልዩ ስሙ ጨርቆስ በተባለ ቦታ ላይ ጀግኖቹ ባደረጉት አውደ ውጊያ የብልጽግናውን ጥምር ጦር ከባድ ሰብአዊ ኪሳራን እያስተናገደ መሆኑ የገለጹት የመረጃ ምንጮች በዛሬው ዕለትም ጀግኖቹ ዋናውን አውራ ጎዳና በመቁረጥ ከባድ ተጋድሎ መጀመራቸው ተሰምቷል። በዚሁ ቀጠና ትናንት ፋኖና የአባት አርበኞች በጥምረት በባሶና ወረና ወረዳ ያገዛዙ ጥምር ጦር ላይ አስደናቂ እርምጃ መወሰዳቸውም ታውቋል። በጎጃም ቀጠና የቡሬ ወረዳ የሚሊሻና የደህንነት ዋና ኃላፊውን ጨምሮ በርካታ አድማ ብተናዎች በጀግኖች መገደላቸው የፋኖ መሪው አስታወቀ። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ የ77ኛ ክፍለ ጦር አበጋዞች ከቡሬ ቁጭና ካለፋ ተወጣጦ ጉልም ላይ የዘረፋ ተግባሩን ለማሳካት እንቅስቃሴ ሲሞክር ጉልም ላይ በሚገኙ የፋኖ ኃይሎች እርምጃ ተወስዶበታል። ጉልም ደንጅል ላይ በተደረገው ለአስጨራሽ ውጊያ የሚሊሻ ሰላምና ደህንነት ኃላፊውን ኮማንደር አዱኛውን ጨምሮ 10 አድማ ብተናዎች ላይ እርምጃ የተወሰደባቸው ሲሆን ከ15 በላይ የሚሆኑት ደግሞ ከባድና ቀላል ቁስለኛ መሆናቸው ተረጋግጧል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮ 31ኛ ሰንጥቅ ክፍለ ጦር በዳውንት ወረዳ ያገዛዙ ሰራዊት ዶጋ ምድ ማድረጉን አስታወቀ። የፋኖን ከባድ በትር መቋቋም የተሳነው ሰራዊት በአብሪ ጥይት ተራራዎችንና የአርሶ አደር የግጦሽ መሬቶችን ማቃጠሉም ታውቋል። ትናንት ሰኔ 14 2018 ዓመተ ምህረት በዳውንት ወረዳ ቀበሌ 9 ሰንተር በተባለ ቦታ ላይ በተደረገው ውጊያ በርካታ የጠላት ሰራዊት ሞትና ቁስለኛ ሆነዋል ሲል የገለጸው ህዝብ ግንኙነት መምሪያው አገር ሰላም ብሎ በሰልፍ ሲግተለተል በነበረው የአገዛዙ ሰራዊት ላይ የ31ኛ ሰንጥቅ ክፍለ ጦር አካል የሆነችው ሻለቃ አንድ በፈጸመችው መብረቃዊ ጥቃት እጅጉን የተጎዳው የጠላት ሰራዊት አህያውን ፈርቶ ዳውላውን ሄዱ ዘንድ የጋ ማርያም ጥቁር አምባ ተራራን በሞርተርና ድሽቃ ሲደበድብ ውሏል ብለዋል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች አብራችሁ ስትቆዩ እነዚህንና ሌሎቹን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በአማራ ክልል የሚካሄደው ውጊያዎች ከሰሞኑ እንደ አዲስ በከባድ ዘመቻዎች ታጅበው መቀጠላቸው ተሰምተዋል። ፋኖ በበርካታ ጊዜያት እጅግ ግዙፍ የተባሉ ዘመቻዎችን ባውደ ውጊያ የወደቁ ጓዶችን መታሰቢያ በሚል በአማራ በአራቱም ማዕዘናት በማወጅ ካገዛዙ ቁልፍ ጄኔራሎች እና ኮሎኔሎች እንዲሁም እስከ ተራ ወታደር ድረስ በመደምሰስ ታሪክ መስራት ከጀመረው ውሎ አድሯል። ከሰሞኑም ዘመቻ አርበኛ ፈንታውን ገበየው በሚል ግዙፍ ዘመቻ በማወጅ ከጎንደር ጫፋ እስከ ጎጃም ድረስ የብልጽግናውን ኃይል እያርበደበደው ይገኛል። ሶስተኛ ቀኑን ባስቆጠረው ማለትም ሰኔ 13 2018 ዓ.ም የጀመረው ልክ እንደ አጼ ቴዎድሮስ ከጠላት ጋር ሲፋለም ውሎ ሰኔ 10 2018 ዓ.ም ተተኳሹ ሲጨርስ በራሱ ሽጉጥ መስዋዕትነት የከፈለው ታላቁ አርበኛ ፈንታውን ገበየው የከፈለውን ታላቅ ተጋድሎ ምክንያት በማድረግ ጀግናው ቢሞት ጀግና ይወለዳል እንደሚባለው በአርበኛው የአማራ የቁርጥ ቀን ልጅ ስም የተጀመረው ተጋድሎ በድል ታጅቦ መገስገሱ ተነግሯል። በመተማ ወረዳ ዳስጉንዶና አካባቢው ላይ የሰፈረውን ያገዛዙ ጥምር ሰራዊት ባይበገሬዎቹ የአማራ ፋኖ ብሔራዊ ንቅናቄ በላይ ዝመይሰው ካሳ ሁለተኛ ኮር ከአራማራ ክፍለ ጦር በአርበኛው አጠቃ ሞገስ የተመራው ነበባል የበረካው ነብሮች ጠላትን በመደምሰስ በመማረክ ቀጠናውን እያጸዱ ታላቅ ድል በማስመዝገብ ታሪክ እየሰሩ እንደሚገኙ ታውቋል። ጀግናውን ሰማዕት ለማክበር በተጀመረው አውደ ውጊያ ከ65 በላይ ጦር ሲደመሰስ አሁንም ያገዛዙ ሰራዊት መውጫ መግቢያ አጥቶ ጣረሞት ላይ ይገኛል ሲል የክፍለ ጦሩ ህዝብ ግንኙነት መምሪያ አርበኛ ቴዎድሮስ ግዛው መረጃውን አድርሰዋል። ትናንትና ከትናንት በስቲያ በተደረጉ ውጊያዎች በርካታ የብልጽግና ጦር ደምስሰናል ያለው አርበኛ ቴዎድሮስ የአርበኛ ደጀኔ መንግስቱ ገዳይና አሁንም የጸረ ሽምቅ መሪ የሆኑ ሁለቱ ትልልቅ ባንዳዎች ባቡ አላየና ይርታው አደራጀውንም ተደምስሰዋል ብለዋል። በተጨማሪም ከ25 በላይ እጅ የሰጠ 90 የነፍስ ወከፍ ክላሽኮቭ 2 ኢንፎርቲና 5 ብሬን ሲማረክ ከ15000 በላይ ተተኳሽና መሰል ቁሳቁሶችን ገቢ ሆነዋል። አንድ ጀግና ሲሰዋ ጀግና ይወልዳል በማለት በጀግናው አርበኛ ስም የተጀመረው ዘመቻ አድማሱን አስፍቶ አሁንም እንደቀጠለ ይገኛል ሲል አስታውቋል። በሌላ በኩል ፋኖና የአባት አርበኞች በጥምረት በባሶና ወረና ወረዳ ያገዛዙ ጥምር ጦር ላይ አስደናቂ እርምጃ መውሰዳቸውን አስታወቁ።
አስታወቁ። አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አጼ ዘርዓ ያዕቆብ ኮር የነጎድጓድ ክፍለ ጦር ስር የሚንቀሳቀሱት የፋኖ ሰራዊት እና የአባት አርበኞች በትናንትናው ዕለት በደብረ ብርሃን ዙሪያ በሚገኘው ባሶና ወረና ወረዳ ልዩ ስሙ ጨርቆስ በተባለ ቦታ ላይ በተደረገው ውጊያ በብልጽግና ጥምር ጦር ላይ ድል መቀዳጀታቸውን የግንባር መረጃዎች አስታወቁ። ከመንዲዳና ከአንጨቆረር ከተሞች በሶስት አቅጣጫዎች የተንቀሳቀሰው የአገዛዙ ሰራዊት የክፍለ ጦሩ ቃኛዎችንና የአካባቢውን የአባት አርበኞች ከበባ ውስጥ ለማስገባት ሙከራ ያደረገ ቢሆንም ያሰበው ሳይሳካለት ቀርቶ ራሱ ከበባ ውስጥ ገብቶ ከሌሊቱ 10 ሰዓት ጀምሮ እስከ ቀኑ 6 ሰዓት ተኩል ድረስ በቆየው ከባድ ውጊያ የአገዛዙ ሰራዊት ከባድ ምት አስተናግዷል። በዚህም ከ10 በላይ የአገዛዙ ሰራዊት አባላት ሲደመሰሱ ከ17 በላይ የሚሆኑት ደግሞ ከባድ ቁስለኛ መሆናቸው ታውቋል። በተጨማሪም በርካታ ተተኳሽ መሳሪያዎች፣ የብሬን ሸንሸል፣ ወታደራዊ የደንብ ልብሶችና ሬሽን በፋኖና በአባት አርበኞች እጅ ገብተዋል። የነጎድጓድ ክፍለ ጦር ሪፖርተር ክፍል እንደገለጸው የአገዛዙ ሰራዊት ሽንፈት ከገጠመው በኋላ በጨርቆስ ቀበሌ የሚገኘውን ቤተክርስቲያን ለማቃጠል ሙከራ አድርጓል። ይህንን ድርጊት የተቃወሙና በልመና የተከላከሉ የሃይማኖት አባቶች ላይ ድብደባና ዘረፋ የተፈጸመባቸው ሲሆን 4 ንጹሃን ዜጎችን መረሸናቸው ታውቋል። ድርጊቱን ተከትሎ የአካባቢው ነዋሪዎች ከፍተኛ ቁጣ የገለጹ ሲሆን ከዚህ በኋላ ራሳቸው ለመከላከል ትግሉን ወደ ህዝባዊነት እንደሚቀይሩት ገልጸዋል ሲል የአጼ ዘርዓ ያዕቆብ ኮር ህዝብ ግንኙነት ክፍል አስታውቋል። በሌላ በኩል በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 31ኛ ሰንጥቅ ክፍለ ጦር በዳውንት ወረዳ የአገዛዙ ሰራዊት ዶጋ አመድ ማድረጉን አስታወቀ። የፋኖን ከባድ በትር መቋቋም የተሳነው ሰራዊት በአብሪ ጥይት ተራራዎችን እናም የአርሶ አደር የግጦሽ መሬቶችን ሲያቃጥል መዋሉም ታውቋል። ሰኔ 14 2018 ዓ.ም በዳውንት ወረዳ ቀበሌ 9 ሰንተል በተባለ ቦታ ላይ በተደረገው አውደ ውጊያ በርካታ የጠላት ሰራዊት ሙትና ቁስለኛ ሆነዋል ሲል የገለጸው ህዝብ ግንኙነት መምሪያው አገር ሰላም ብሎ በሰልፍ ሲተለተል በነበረው የአገዛዙ ሰራዊት ላይ የ31ኛ ሰንጥቅ ክፍለ ጦር አካል የሆነችው ሻለቃ አንድ በፈጸመችው መብረቃዊ ጥቃት እጅጉን የተጎዳው የጠላት ሰራዊት አህያውን ፈርቶ ዳውላውን ሂዱ ዘንድ የጋሃ ማርያም ጥቁር አምባ ተራራን በሞርተርና ድሽቃ ሲደበድብ ውሏል ብለዋል። አማራን መቃብሩን ቆፍረንም ቢሆን አጽሙን እናቃጥለዋለን በማለት በአብሪት ተተኳሽ ተራራውን በመደብደብ ሙሉ ለሙሉ አካባቢውን በሳት አቃጥለውታልም ነው የተባለው። በዳውንት ወረዳ አመራሮች አጋርና ተባባሪነት በአብሪት ሲደበደብ የዋለው ተራራ ደን ይህ ዜና አየር ላይ እስከዋለበት ሰዓት ድረስ የቃጠሎ አድማሱን አስፍቶ በተራራውና በደኑ ያሉ እንስሶችም ጭምር መነደዱ እየተቃጠሉ እንደሆነም ተጠቁመዋል። መረጃውን በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር ህዝብ ግንኙነት መምሪያ ደርሶናል። ይህ በእንዲህ እንዳለ የብልጽግና ሰራዊት አባላት 3 ጥቁር ክላሽ በመያዝ 303ኛ አሳምነው ኮርን መቀላቀላቸው ተሰማ። መነሻውን ከቡግና ወረዳ አይና ከተማ ያደረጉ 3 መሰረታዊ የጁላ ሰራዊት አባላት አገዛዙን በመቃወም ሰኔ 14 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር 19ኛ ተፈራ ማሞ ክፍለ ጦርን ተቀላቅለዋል። የተቀላቀሉ አባላትም አንድ መሰረታዊ ወታደር ናቃቸው አብራራው፣ 2 መሰረታዊ ወታደር አለባቸው አባቸው፣ 3ኛ መሰረታዊ ወታደር ተመስገን አበራ የተባሉ ከ204ኛ ኮር 38ኛ ክፍለ ጦር 5ኛ ሻለቃ 3ኛ ሻምበር 3ኛ መቶ የመጡ ሲሆን 3 ጥቁር ክላሽ፣ 6 የክላሽ ካዝና፣ 542 የክላሽ ተተኳሽ፣ 3 የወገብ ትጥቅ፣ 6 የእጅ ቦምብና ሌሎችም ወታደራዊ ቁሳቁሶችን በመያዝ ተቀላቅለዋል። አባላቱ አያይዘው ፋኖቹ ያደረጉላቸውን አቀባበል አመስግነው በመከላከያ ተቋም ዘረኝነትና ባለጊዜነት መኖሩን አሳውቀው አማራ ክልል ሳንገባ ወደ ቀይ ባህር ወደብ ለማስመለስ እንደምንላክና ለእናት ሀገር ግዳጅ እንድንዘጋጅ ተናግረውን ነበር ሲሉ ቃላቸው ሰጥተዋል። ኦሮሚያ ክልል እያለን ብሬንና ስናይፐር ተኳሽ የነበር ነው አብዛኛው አማራ የነበርን ቢሆንም ከ3 ወር በፊት አማራ ክልል ስንገባኛ አማራዎችና የሌሎች ብሔር ተወላጆች የቡድን መሳሪያዎች እንዳንይዝ ተከለከልን። አሁንም ከ30 በላይ የአማራ ተወላጅ የመከላከያ ሰራዊት አባላት ገና በጥርጣሬ ይሄዳሉ ተብለው እየታሰሩ ሲሆን እናንተም ትሄዳላችሁ ተብለን ታስረን ተጠይቀን ነበር። እኛም ያውኑ የመከላከያ ተቋም ለሀገር ሉዓላዊነትና ዳር ድንበር መከበር እንደ ሀገር መታፈር እንዲሁም ትክክለኛ ትግል እንዳልሆነና የፋኖ ትግል ብሶት የወለደው ትክክለኛ ሀቀኛና የህልውና ትግል መሆኑን ተረድተን በትክክል አማራው ሲታረድና ሲገደል ስላየን ተገቢ ትግል ነው በሚል ወደ ፋኖ መንደር ተቀላቅለናል ብለዋል ሲል የ303ኛ አሳምነው ኮር ህዝብ ግንኙነት መምሪያው መረጃውን አድርሰዋል። በሌላ በኩል በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር ከአዴት ከተማ ወደ ተለያዩ ዙሪያ ቀጠናዎች ላፈና ቢያሰማራም በጀግኖቹ ያንሙት የያዛቸው የኮማንዶ ዩኒት አባላት በከባዱ ተመትቶ ከሰቀላ ወደ አግታ መፈርጠጡን ምንጮቻችን ገልጸዋል። ከሰሞኑ እንደ አዲስ ፋኖን አጠፋለሁ የሚል አዲስ እቅድ ያወጣው አገዛዙ ኃይሉን ከአዴት ከተማ ወደ ተለያዩ ዙሪያ ቀጠናዎች አፈና ቢያሰማራም በጀግኖቹ ያንሙት የያዛቸው የኮማንዶ ዩኒት አባላት ቅንድሙን ተመትቶ ከሰቀላ ወደ አግታ ፈርጥጧል። በ3 አቅጣጫዎች ድጋሚ ወደ ሰቀላ ለመግባት ቢሞክርም ያሰበውን ሳያሳካ ነፍስ አውጭኝ ብሎ ወደ መጣበት ማዘዣ ጣቢያ ተመልሷል። ከዚህ ጋር በተያያዘ ጠላት ከአዴት ወደ ዴንሳ ባታና መሰል ቦታዎች ለመምጣት አስቦ ጓዝ ሲሸክፍ የወገን ኃይል ወደ ከተማ እንቅስቃሴ ማድረግ ሲጀምር ሊወጣ ያሰበው ጠላት ራሱን ለማትረፍ ጉድጓድ ገብቶ በፍርሃት ሲረዳ አድሯል ሲል መረጃውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር ህዝብ ግንኙነት ክፍል ነው። የተወደዳችሁ ቤተሰቦች መረጃችን ሲቀጥል ለወረራ ወደ ከሰም የገባው የጠላት ኃይል በፋኖ
ከበባ ውስጥ ገብቶ መውጫ ያጣ ሲሆን ነጎድጓድ ክፍለ ጦር ላለፉት ተከታታይ ወራት በንድፈ ሐሳብና በተግባር ያሰለጠናቸውን የሕክምና ባለሙያዎች ማስመረቁንም አስታውቋል። በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ በሀገረ ማርያም ከሰም ወረዳ በሁሉም የወረዳ የገጠር ቀበሌዎችና ታዳጊ ከተሞች ፋኖን ለመደምሰስ በሚል ቀቢጸ ተስፋ የተንቀሳቀሰው ያገዛዙ ጥምር ጦር ከፍተኛ ኪሳራ አስተናገደ። ከተለያዩ የሸዋ አካባቢዎች ኃይል ሰብስቦ በ42 ተሽከርካሪ ጭኖ ያመጣውን ኃይል በሀገረ ማርያም ከሰም ወረዳ የኃይለ ማርያም ማሞ ክፍለ ጦር የፋኖ ኃይል በሚንቀሳቀስበት 6 ቀበሌዎች ማለትም በጎርፎ፣ በስችት፣ በቅዱስጌ፣ በየላት እና በዛላ ዘንባባ ቀበሌ መነሻውን ከወረዳው መዲና ሾላ ገበያ ያደረገ ሲሆን በሌላ አቅጣጫ መነሻው ምንታምር ከምትባል ከተማ አድርጎ ፋኖዎች ይገኙበታል ብሎ ወዳሰበበት አክርሚት ቀበሌ ቢያመራም ጠላት ባልጠበቀው መልኩ ከበባ ተደርጎበት ሰብአዊና ቁሳዊ ኪሳራ አስተናግዷል። ጠላት ያለ የሌለ ኃይሉን ሰብስቦ የፋኖ ኃይል ላይ ጥቃት ለማድረስ ቢሞክርም በአካባቢው የሚንቀሳቀሱ በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው በከሰም ኮር ስር ያሉት ወንድማማቾች የነበልባል ክፍለ ጦር ቃኝ ሻለቃና የኃይለ ማርያም ማሞ ክፍለ ጦር ሙሉ የሰራዊት አባላት በጋራ በመሆን የጠላትን እቅድ ማክሸፍ ችለዋል። የጠላት ወራሪ ኃይል የፋኖን ክንድ መቋቋም ሲያቅተው ራሱን ለማዳን ከማጥቃት የውጊያ ዕቅዱ ወደ መከላከል እንዲገባ በማድረግ የተቻለ ሲሆን ጠላት ተራራማ ቦታዎችን ይዞ የመከላከል ውጊያ እያደረገ ይገኛል። ጦርነቱ ይህንን ዜና እስካዘጋጀንበት ሰዓት ድረስ የቀጠለ ሲሆን ሌሎች የተጋድሎ ዜናዎችን አጠናክርበት ዝርዝር የምንመለስ ይሆናል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጽ ዙሪያ ያዕቆብ አንደኛ ከሆነው ነጎድጓድ ክፍለ ጦር ላለፉት ተከታታይ ወራት በንድፈ ሐሳብና በተግባር ያሰለጠናቸውን የሕክምና ባለሙያዎች አስመረቀ። በምረቃ ስነ ስርዓቱ ላይ እንደተገለጸው ይህ ስልጠና በክፍለ ጦር ውስጥ ቀደም ሲል የነበረን የሕክምና ባለሙያዎች እጥረት በእጅጉ ለመቅረፍ አስተዋጽኦ እንደሚያደርግ ተጠቁሟል። የምረቃ ስነ ስርዓቱ በንግግር የከፈቱት የነጎድጓድ ክፍለ ጦር ዋና መሪ አርበኛ አምባሳደር ጌጤ የስልጠና ተቋሙ ፕሮፌሰር አስራት የሕክምና ቡድን ተብሎ መሰየሙን ገልጸው ስያሜውም ታላቁ የሕክምና ሊቅ ፕሮፌሰር አስራት ወልደየስ ለማሰብ ለማክበር እንደሆነ አስረድተዋል። በተጨማሪም የፕሮፌሰር አስራት ወልደየስ የህይወት ታሪክ ባጭሩ በማቅረብ ለአማራ ህዝብ የከፈሉትን መስዋዕትነትና አስተዋጽኦ ለታዳሚዎች አብራርተዋል። በተለያዩ ፕሮግራሞች የታጀበው የምረቃ ስነ ስርዓት ላይ የተገኙት አርበኛ ሞጆ አዳነ የክፍለ ጦሩ የፖለቲካ መምሪያ ኃላፊ፣ አርበኛ አስር አለቃ በቃሉ ማሙ የክፍለ ጦሩ የህዝብ አስተዳደር መምሪያ ኃላፊና አርበኛ አብርሃም ዳኛቸው የክፍለ ጦሩ ምክትል ወታደራዊ አዛዥ ለተመራቂዎቹ የእንኳን ደስ አላችሁ መልእክት በማስተላለፍ ስለ ምረቃው አስፈላጊነት ሀሳባቸውን አካፍለዋል። በተጨማሪም እንግዳ ተናጋሪ ሆነው የተገኙት ዶክተር አብደላ እንድሪስ ለተመራቂዎቹ የእንኳን ደስ አላችሁ መልእክት አስተላልፈው ፕሮፌሰር አስራት ወልደየስ ሐኪም፣ ፓይለት፣ የሰብአዊ መብት ተሟጋችና ፖለቲከኛ እንደነበሩ ጠቅሰው ተመራቂዎቹም ሐኪሞችና ወታደሮች እንደመሆናቸው ከማንኛውም አድሏዊ አሰራር ነፃ ሆነው ሙያቸውን በስነ ምግባርና በህሊና እንዲያገለግሉ አሳስበዋል። እንዲሁም በአስቸጋሪ ሁኔታዎች ውስጥ ስልጠናውን ለሰጡት አርበኛ ሐኪም ፍቅረ ማርያም ታዬ ምስጋናቸውን አቅርበዋል። በመጨረሻም የክፍለ ጦር ዋና ወታደራዊ አዛዥ አርበኛ መስፍን ኃይሉ የቀጣይ ስራ አቅጣጫዎችን በማስቀመጥ ለተመራቂዎቹ የምረቃ ሰርተፊኬት ተበርክቶ የምረቃ ፕሮግራሙ ተጠናቋል። የተከበራችሁ ውድ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ